ውድ ተመልካቾቼ ዛሬ አብረን የምንወያየው ስለ ሳይነስ ህመም ነው። እንደሚታወቀው ሳይነስ በጣም ብዙ ሰዎችን እያስቸገረ ያለ ህመም ነው። ሳይነስ ከምን ምክንያት ሊከሰት ይችላል? እንደዚሁም ደግሞ ሳይነስ እንዴት በቤት ውስጥ ልንከላከል እንችላለን? በምን መልኩ ራሳችን መጠበቅ እንችላለን? የሚለውን አጠር ያለ ውይይት አብረን እናደርጋለን። ቆይታችሁን ከኔ ጋር አድርጉ። ታዲያ ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ የጤና ኬር ዩቲዩብ ቻናላችን በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ የምንወያይበት ፕሮግራም ነው። ለዛሬ የመወያያ ርዕሳችን የሚሆነው ስለ ሳይነስ ነው። የአፍንጫ ሳይነስ በአሁኑ ጊዜ በጣም ብዙ ሰውን የሚያስቸግር ህመም ነው። ይሄ ህመም ታዲያ ከተለያየ ምክንያት የሚከሰት ነው። ስለ ሳይነስ ዛሬ አጠር ያለ ውይይት አብረን እንወያያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንደዚሁም በኮመንት ስር ሀሳብ አስተያየታችሁን ስጡኝ እያልኩኝ ወደ ውይይቱ አብረን እናልፋለን። በምንስበው ወይም ደግሞ በምንተነፍሰው አየር ውስጥ የተለያዩ ኢንፍሉዌንዛ ቫይረስ እንደዚሁም ባክቴሪያ፣ የተለያዩ ፈንገሶች ወደ ውስጥ ይገባሉ። ከአየር ጋር ወደ ውስጥ ስንስባቸው ያኔ እነዚህ ሳይነስ ያልናቸው ቅድም ክፍት ቦታ ውስጥ እነዚህ ባክቴሪያዎች፣ ፈንገስና የተለያዩ ቫይረሶች ወደ ውስጥ ይገባሉ ማለት ነው። ያኔ ሳይነስ እንዲታመም ውስጡ እንዲያብጥ ብሎክ እንዲሆን ወይም ደግሞ እንዲዘጋና እንዲያፍነን ያደርገናል ማለት ነው። እና ያኔ ይሄ ሳይነስ ቦታ ሲታመም ውስጡ ይዘጋል፣ ሙከሶች ያብጣሉ። ሙከስ በሚያብጥ ሰዓት አፍንጫችን ዝግት ይላል ማለት ነው። ያኔ ረሚኖዝ የምንለው ወይም ደግሞ ነፍጥ ሊዝረከረክ ይችላል፣ ሊያስነጥሰን ሊያስልን ይችላል። ከፍተኛ የሆነ ራስ ምታት ሊኖረን ይችላል ማለት ነው። እንደዛውም ደግሞ እዚህ አካባቢ አይናችን አካባቢ ከፍተኛ የሆነ ህመምና የማሳከክ ስሜት ውስጣችን ላይ ዲስኮምፈርት ወይም ደግሞ ምቾት አይሰማንም ማለት ነው። እና ለእንደዚህ አይነት ችግር ልንጋለጥ እንችላለን ማለት ነው። ሁለተኛው ለሳይነስ ህመም ሊያጋልጠን የሚችለው አለርጂ ነው። ከተለያየ ምክንያት የተነሳ የአፍንጫ አለርጂ ሊይዘን ይችላል። በአለርጂ ምክንያት ሳይነስ ሊታመም ይችላል ማለት ነው። እና የአቧራ ሊሆን ይችላል፣ የተለያዩ ቆሻሻ ሽታዎች ሊሆኑ ይችላሉ። እንደዛውም ደግሞ የተለያየ ብናኞች ሊሆኑ ይችላሉ። እንደዚሁም የስራ ቦታ የተለያየ ኬሚካል ሊሆን ይችላል። እነዚህ ኬሚካሎች፣ አቧራዎች፣ የተለያየ ቆሻሻ ሽታ ወደ ውስጥ የሚገባ ከሆነ አሁንም ይሄ ሳይነስ ቦታ ይታመማል፣ አፍንጫችን ይዘጋል። ይሄ ቅድም ያልኳቸው ሳይነስ ያለው ክፍት ቦታ ይታመማል ማለት ነው። እና ያኔ ከፍተኛ የሆነ የራስ ምታት፣ ልክ እንዳልኳቸው የአፍንጫ መታፈን ያጋጥመናል ማለት ነው። ሶስተኛው ለሳይነስ ህመም ምክንያት ሊሆን የሚችለው ስትራክቸራል ፕሮብሌም ካለ ነው። ያ ማለት ፖሊፕስ ብለን የምንጠራው ልክ የቶንሲል ህመም ጉሮሯችን እንደሚዘጋን አፍንጫ ውስጥ ፖሊፕስ የሚባል ልክ እንደ ቶንሲል የሚዘጋ የስጋ አለ። ያ ውስጥ ላይ ይበቅልና አፍንጫችን ዝግት አድርጎ ይዘናል ማለት ነው። እንደዚሁም በተጨማሪ እዚህ ሳይነስ ያላቸው ክፍት ቦታ ላይ የሚገኙ ሙከሶች ሲያብጡ ይህ ሳይነስ ብሎክ ይሆናል፣ ይዘጋል ማለት ነው። ያኔ ለመተንፈስ በጣም ያስቸግረናል። እና ይሄ ሙከስ ደግሞ አንደኛው ሊያብጥበት የሚችልበት ምክንያት ከተለያየ አለርጂ፣ ቅድም እንዳልነው ከተለያየ ሽታ ሊሆን ይችላል። እንደዚህም ደግሞ በስዊሚንግ ወይም ደግሞ ውሃ ዋና ሊሆን ይችላል። ውሃ ዋና ስንዋኝ ውሃው ቆሻሻ ሊሆን ይችላል። የተለያየ እዛ ውስጥ የሚገኝ ባክቴሪያ ወይም ደግሞ ፈንገስ ሊሆን ይችላል። እንደዚሁም ኤኒ ማይክሮ ኦርጋኒዝም ውሃ ውስጥ ሊገኝ ይችላል እና ውሃው ንጹህ ላይሆን ይችላል። ያ ደግሞ ቀጥታ ወደ አፍንጫችን የሚገባ ከሆነ በዛ ምክንያት ይሄ ሙከስ ይታመማል፣ ያኔ ያብጣል። ሙከስ ሲያብጥ ደግሞ አፍንጫችን ዝግት ይላል ማለት ነው። ይሄ ዋናው ለሳይነስ ምክንያት ሊሆን የሚችል ነው ማለት ነው። እንደዚሁም በተጨማሪ የአየር ሁኔታ ሲቀየርብን ለሳይነስ ልንጋለጥ እንችላለን። አየር በጣም ቀዝቃዛ ሲሆን ካለመድነው አየር ውጭ ሲሆንብን ለሳይነስ ልንጋለጥበት የምንችለው አንዱ ምክንያት ነው ማለት ነው። እና ታዲያ እነዚህ ለሳይነስ እንድንጋለጥ ምክንያት የሚሆኑትን እንዴት በቀላሉ በቤታችን ልንከላከል እንችላለን ብለን ስናይ አንደኛው እረፍት ማድረግ ነው። በምናገኘው ሰዓት እረፍት ማድረግ በጣም ወሳኝ ነው። እረፍት ስናደርግ ሰውነታችን ያርፋል፣ የበሽታ መከላከል አቅማችን ይዳብራል። የበሽታ መከላከል አቅማችን ደግሞ ሲዳብር በቀላሉ ለበሽታ እንዳንጋለጥ ያግዘናል ማለት ነው። ሌላው ደግሞ በቂ ፈሳሽ መጠጣት፣ ለዲሃይድሬሽን ወይም ደግሞ ሰውነታችን የፈሳሽ እጥረት እንዳያጋጥመው በቂ ፈሳሽ መጠጣት አለብን። ውሃ ሊሆን ይችላል፣ ወይም ደግሞ ሻይ በሎሚ በብርቱካን አድርጋችሁ
መጠቀም ያስፈልጋቸዋል። ቫይታሚን ሲ ሳይነስ እንዳያጋጥማቸው ወይም ደግሞ ሳይነስን ለመከላከል በጣም ያግዛቸዋል። እንደ ሎሚ፣ ብርቱካን ምናምን ስትወስዱ ቅድም እንዳልነው ውስጥ ላይ የሚገኝ ሙከስ እንዳያብጥ ያግዘናል ማለት ነው እና ሎሚና ብርቱካን እነዚህ ቫይታሚን ሲዎችን ምናምን መጠቀም በጣም አሪፍ ነው ማለት ነው። እንደዚሁም በተጨማሪ የፊታችን አካባቢ ማሞቅ ያስፈልገናል። ለብ ያለ ውሃ ውስጥ ፎጣ ነክረን እሱን ጨመቅ አድርገን ፊታችን ላይ መያዝ፣ እሱን እዚህ ላይ አፕላይ ስናደርግ ሰውነታችን ሪላክስ እንዲያደርግ እንዲፍታታ የታፈነው ለብ ያለውን ውሃ በፎጣ አድርገን እዚህ ላይ መያዝ። እንደዚሁም ደግሞ ስቲም መጠቀም ያስፈልገናል። ስቲም ውሃ አፍልተን ውሃውን መታጠን፣ ያንን የውሃውን ጭስ ስንታጠነው ውስጣችን ላይ ሪላክስ እንዲያደርግ እንዲፍታታ ያፈነን እንዲከፍትልን ያግዘናል ማለት ነው። እንደዛ በማድረግ ራሳችሁን መጠበቅ ያስፈልጋችኋል ማለት ነው። ሌላው ሳላይን ስፕሬ የሚባል አለ። ያ ስፕሬ ይነፋል፣ አፍንጫ ውስጥ ይነፋል። ያኔ ውስጥ ላይ ያለው ያበጡትን ሙከሶች ሪዱስ ያደርግልናል ወይም ደግሞ እብጠቱን እንዲቀንስ እንዲሻለን ያደርግልናል ማለት ነው እና እነዚህ ሳላይን የሚባሉ ስፕሬዎችን መጠቀም ውስጥ ላይ የታፈነው ቦታ የተዘጋጋ ቦታ እንዲከፈትና ፋታ እንድናገኝ ያግዘናል ማለት ነው። እንደዚሁም በተጨማሪ ለራስ ምታቱ ወይም ለህመሙ የተለያዩ ፔንክለሮችን መጠቀም ይቻላል። እንደ ፓራስታሞል፣ ኢቡፕሮፊን የተለያዩ የህመም ማስታገሻዎች አሉ። እነሱን መጠቀም ይቻላል ማለት ነው። ሌላው ዋናው ማወቅ ያለብን ነገር ምንድን ነው? ብዙ ጊዜ ሳይነስን መከላከል የምንችልበት መንገድ ሳይነስን የሚያባብስብን ነገር ነው መጠንቀቅ ያለብን። እሱ ምንድን ነው? አንደኛ ቀዝቃዛ አየር ሲኖር ልብስ ደራርበን መልበስ ያስፈልገናል። ልብስ ደራርበን ስንለብስ ሰውነታችን እንዲሞቅ ያግዘናል። እንደዛውም ደግሞ ማክስ ማድረግ፣ ሳይነስ የሚያስቸግረን ከሆነ ማክስ መጠቀም ወይም ደግሞ ፎጣ ነገር ጠቅልል አድርገን ያ የምንተነፍሰው ሞቃት አየር ወደ ውስጥ ይገባና እንዳንታፈን ወይም ደግሞ ውስጡ ሪላክስ እንዲሆን ያግዘናል ማለት ነው እና እሱን ማድረግ ያስፈልጋል። ሌላው ነገር ደግሞ የተለያየ ብናኝ ኬሚካል ያለበት ቦታ ላይ የምንሰራ ከሆነ የተለያየ አቧራ ያለበት ቦታ ላይ የምንሰራ ከሆነ መጠንቀቅ፣ ማክስ አድርገን መስራት ያስፈልገናል ማለት ነው። እንደዚህም በተጨማሪ የተለያየ አካባቢያችን ላይ የሚገኘው ቆሻሻ፣ የተለያየ ሽታዎችን ማጽዳት፣ ንጽህናችን መጠበቅ ያስፈልገናል ማለት ነው። እነዚህም በማድረግ ለሳይነስ እንዳንጋለጥ ማድረግ ይገባናል ማለት ነው። እንደዚሁም በተጨማሪ ማድረግ ያለባችሁ ነገር ይህን ሁሉ በቤታችሁ ውስጥ አድርጋችሁ ምንም አይነት ፋታ ማታገኙ ከሆነ ወይም ደግሞ ህመሙ ማይታገስላችሁ ከሆነ ወደ ጤና ተቋም በመሄድ ሕክምና ማድረግ ያስፈልጋችኋል ማለት ነው። ሌላው በተጨማሪ ልላችሁ የምፈልገው ይህ አሁን የተወያየ ነው በቤት ውስጥ እንዴት ሳይነስን መከላከል እንችላለን የሚለው ነው። ነገር ግን በሰፊ መብራራ ወይም ደግሞ መጠቀም የምትፈልጉትን መድኃኒት መጠየቅ የምትፈልጉ ከሆነ ያው የስልኬን በዩቱብ ስር ታገኛላችሁ እና በዛ በኩል በቴሌግራም ልታናግሩ ትችላላችሁ። አብረን እንወያያለን፣ ችግር የለውም። ስለምትሰጡኝ አስተያየትና ኮመንት ስለምትከታተሉኝ በጣም ከልብ አመሰግናለሁ። በድጋሜ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር እንደዚሁም በኮመንት ስር ሀሳብ አስተያየታችሁን ስጡኝ እያልኩኝ ሰላም ሁኑልኝ። ቸር ሰንብቱ።